የልብ ወዳጅ ክርስቶስ ከሱ ውጪ የሰው እኔ ብዙ አይቻለሁ። አሁንም ነፍሴ የምታርፈው በሱ በቃ ወዳጄም ጓደኛዬም አባቴም ወንድሜም እግዚአብሔር ብዙ ነገር ያስረሳኝ የሱ የክርስቶስ ፍቅር ብዙ ነገር ያስረሳኝና ብዙ ነገር ንቀ እንድትኖር የሚያደርግ የሱ ፍቅር። አማካሪም እሱ ነው ካልክ እኔ ጋር ራሱ ላትመጣ ትችላለህ፣ ቪዲዮ ላትከታተል ትችላለህ። አማካሪም እግዚአብሔር ነው። እሱ ነው መካሪዬ ካልክ በቃ እኔ መካሪዬ እሱ ነው። እየመከረ እዚያ ያደረሰኝ እሱ ነውና እናንተም መካሪያችሁን ጓደኛችሁን እግዚአብሔር ነው። ከዛ በኋላ እመኑ። የሚገርማችሁ ነገር አይደለም። ሰው መጣም አይገርምህም፣ ሰው ሄደም አይገርምህም። ትኖራለህ፣ ያለ ሰውም ትኖራለህ፣ ከሰው ጋር ምንም ከእባቡም ጋር ትኖራለህ፣ ከጨዋም ጋር ትኖራለህ። ኦልሬዲ ልብ ብዙ ነገር ውስጥ የሞላው ሰው ስለሆነ ብዙ አይገርምህም። ክብርም አይገርምህም፣ ውርደትም ብዙ አይገርምህም። እና ሴቶች በተቻላችሁ መጠን ይሄንን ነገር ትንሽ ተጠቀሙበት ለማለት ወዳለሁ። ቤታችሁን ሰላም ታደርጉበታለሁ። ይሄን ቪዲዮ ደግሞ ለዘመዶቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ ሼር አድርጉላቸው። እናንተም በተቻላችሁ መጠን ተጠንቀቁ። ከሁሉም ሰው ጋር በመጠን ከባለቤትሽ ቤተሰብ ጋር፣ ከጓደኛ ጋር፣ አዳዲስ ወንዶች ስራ ቦታ ከመጡ በመጠን የገዛ ባለቤትሽም ወንድም በመጠን ሁሉም ሰው ላጽናናው ላረጋገሩ በመጠን በኋላ እሷ እኮ ኩራተኛ ነች እሱ ስም ይሻላል፣ እሱ እኮ ኩራተኛ እሱ ስም ይሻላል ከማይሆን ስም ከእንትና ጋር እኮ ሲያወራ ነበር ቴክስት ላይ እኮ እንትን ተገኘ ከማይሆን ውርደት ስም እሱ እኮ ኩሩም ሰው ይሻላል። በጣም ጀንትል የሚባሉ ወንዶች አሉ አይደሉም እኮ ለጥንቃቄ ነው እንደዛ የሚያደርጉት። እሱ እኮ ፊቱ አይፈታም። ዋው እውነት ነው። ባይዘው ጎበዝ ፊቱ አይፈታ ፊትክ። እኔ በጣም የምስቅ ሰው ነው የሚገርማቸዋል። እና አሁን አንዳንድ ቦታ ላይ ሳላቀው ኮስተር ምለው ለዛ እና ጉል ክፍት የምትል ከሆነ ሰዎች ይገባሉ። በኋላ ላይ ደግሞ የገቡ ሰዎች አንተ አዝነ ስትይዛቸው በኋላ ያንተው ፈተና መልሰው ይሆናሉ። እና ለእንጀራህም ለትዳርህም ለህይወትህም ለእንጀራሽም ለትዳርሽም ለህይወትሽም ፈተና ይሆናሉ። you have to take care ለማለት ያህል ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤቴ ሰላም አይደለም፣ እንደዚህ አይነት ጭንቀት በውስጥ ያለ ሰላም መሆን ፈልጋለሁ ማረፍ ፈልጋለሁ የምትሉ ካላችሁ ወደ 774050 ላይ ደውሉ። አሁን እንደዚህ ገጥሞኝ ነበር በየዋነቴ እንዲህ ነገር አጥቼ ነበር የኔም ትምህርት ይሆናችሁ የምትሉ ካላችሁ ሐሳብ ሰው ምን ይለኛል የሚሉ ሰዎች ለራሳቸው ከሚከስሩት ኪሳራ እነሱ ላይ ከሚደርሰው የስነ ልቦና ቀውስ ይልቅ ሌላ ሰው ስለሚለው የሚገዳቸው ለምንድን ነው ብንል ያ ንግግር ኦልሬዲ በውስጥ በኩል ስላለ ነው፣ በውጭ በኩል አይደለም ያለው። የሆነ የተባል ነውና መንፈሳችን ውስጥ ተቀርቅሮ የቀረ አባባል አለ። ያን አባባል ክሊር ማድረግ አለብን። አሁን ባልኩት መንገድ ይሄ ክሊር ሆኖ ሲወጣ ሰውነታችን ጥርት ሲል ወደ ነበርንበት ቦታ ሆነን ሰው ምንም ይበል ምን የህይወታችንን ራዕይ መኖር እንጀምራለን። በነገራችን ላይ ልንገራችሁ አንድ ነገር፣ ምንም ነገር አድርጉ ምን ሰው የሚለው ነገር አለው ስለኛ። የተሳካላችሁ ሁኑ ሰው የሆነ ነገር ይላል። ሁልጊዜ ባለበት ቦታ የሚረግጥ ሰው ሁኑ ሰው የሚላችሁ ነገር አለ። በጣም ቫይብራንትና ራሱን በደንብ የሚገልጽ ሰው ሁኑ ሰው የሚላችሁ ነገር አለ። ዝምተኛና ኦብዘርቨንት ሁኑ ሰው የሚላችሁ ነገር አለ። ሰዎች የሚሉት ነገር ያላቸው አንተ የሆነ ነገር ስለሆንክ ወይ የሆነ ነገር ስለጎደለ ሳይሆን ሰዎች ድምፁን ከውስጣቸው እየሰሙ ስለሚናገሩ ነው። ስለዚህ ፐርሰናሊ መውሰድ አያስፈልግም የሰዎችን ንግግር። ከሰማይ የወረድክም መልአክ ብትሆን ሰው የሚለው ነገር ስላለው የእሱን ድምፅ ሙሉ በሙሉ ተውና የሌሎችን ሰዎች መብት የማይነካ ግን ያንተን ራዕይ የሚያካሂድ የሆነ መንገድ መርጠ እሱን መንገድ ሂድ። የዛን ቀን በራስ መተማመንህ እየተመለሰ ይሄዳል። ምክንያቱም ሰው ምንም ይበል እኔ ማድረግ ያለብኝ ነገር ነው ማድረገው። ለምሳሌ ካሜራ ፊት ሆኜ አሁን እያወራሁ ነው። ይሄን ከሰማ በኋላ ምን አይነት ኮሜንት እንደምትሰጠኝ ከዚህ ቪዲዮ በታች የማውቀው ነገር የለም። ግን እንዲህ አይነት ኮሜንት ይሰጠኝ ይሆን ብዬ ይህን ቪዲዮ ሳላዘጋጅ ብቀር መጠቀም የሚገባቸው ሳይጠቀሙ የሚቀሩ ሰዎች ይኖራሉ። ህይወታችንን ሰው ምን ይለኛል በሚል ነገር ማሰር የለብንም። ማድረግ የሚገባኝ ምንድነው? በደንብ መዘጋጀት፣ የእውነት በሰው ህይወት ውስጥ ገብቶ ጥቅም የሚያመጣ ነገር ላይ ትኩረት አድርጌ መስራት፣ በቃ ይሄ ይጠቅማል ብዬ ሳስብ ማድረግ ነው። እኔ በእኔ በኩል ያለኝን ጨርሻለሁ። አንተ ደግሞ በአንተ በኩል ያለውን በአንተ እጅ ያለውን መብት ደግሞ አንተ ታደርጋለህ። እኔ ቪዲዮውን ሰርቻለሁ፣ አንተ ደግሞ ኮሜንቱን ትሰጠኛለህ ማለት ነው። that's up to you, this is up to me። ይሄንን ካላለያየን በስተቀር እንዲሁ በራስ መተማመን የለኝም እያልን እያላዘንን እድሜያችንን እንጨርሳለን። ስለዚህ ወደ ራሴ ተመለስ። አንተ ውስጥ ያሉትን ቅሬታዎች በሙሉ ክሊር አድርጋቸው። ከዛ በኋላ ማድረግ የሚገባህን በአንተ ሚዛን እየመዘንክ በደንብ አድርግ። ከዛ በኋላ ህይወት እየተሻሻለ ይሄዳል።
ሰልፍ ኮንፊደንስ ይመለሳል።